ስለ ኢየሱስ ክርስቶስ ሁላችንም እናውቃለን። ኢየሱስ ክርስቶስ ስለ ኃጢያታችን ሞተ፣ በመስቀል ላይ በሶስተኛው ቀን ተነሳ። ይሄንን ሁሉ ታሪክ እናውቃለን። አንዳንድ ጊዜ እንደውም አንዳንድ ቦታ ላይ ቶሎ ብሎ ይናገሩታል። ሞተ፣ ከዛ ተነሳ፣ ከዛም በቃ እንደዛ ነው የሚታለፈው። ዛሬ መናገር የምፈልገው ሞተ የሚለውን ፓርት ነው። አያችሁ፣ መሞት በራሱ ከባድ ነገር ቢሆንም የአሟሟት ግን አለ። አሟሟት ላይ ስንደርስ ቀላል አሟሟት አለ፣ ከባድ አሟሟት አለ፣ የስቃይ አሟሟት አለ። ዝም ብሎ አንዳንድ ሰዎች ወንበር ላይ ቁጭ ብለው ልክ እንቅልፍ የወሰዳቸው አይነት ሆኖ የሚሞቱ አሉ። አያችሁ፣ ኢየሱስ ሞተ ተብሎ ሁል ጊዜ ቶሎ ነው የሚታለፈው። አሟሟቱን ስናስበው ግን የስቃይ ሞት ነው የሞተው። እስኪ ስለ አሟሟቱ ትንሽ ልንገራችሁ። ትንሽዬ ነች የጻፍኳት፣ አንዴ ላንብብላችሁ። በመጀመሪያ ክብሩን ትቶ ዝቅ አለ፣ ተዋረደ፣ ተሰደበ፣ ተዘባበቱበት፣ ተገረፈ፣ በጥፊ ተመታ። ሊደርስበት ያለውን መከራ አውቆ ተሳቀቀ፣ ተጨነቀ፣ ተሰቃየ፣ ጸለየ፣ የደም ላብ አላበው፣ ተሰቀለ፣ እጆቹና እግሮቹን በምስማር ተመታ፣ ጎኑን በጦር ተወጋ፣ የሾህ አክሊል ተደረገለት፣ የሾህ አክሊሉም ተደበደበ። ከዛም የሞት ጣርን አሰምቶ ለኛ ሞተ። እንደዚህ ነው የሞተልን። እሺ፣ አሁን ስለ አሟሟቱ ሰማን አይደለም? እኔ በጣም ትንሽ ደቂቃ ወስዳችሁ እንድትጠይቁ ራሳችሁን የምፈልግበት፣ ቅድም እንዳልኳችሁ በጣም ትንሽ በመጠኑም ኢየሱስን የምታውቁ ሰዎች ማለት ነው። ስለ አሟሟቱ እንዲህ አይነት አሟሟት ነው የሞተልን። ለምን ብላችሁ ጠይቃችሁ ታውቃላችሁ? በኢየሱስ ክርስቶስ እኛ በከፈለልን ዋጋ፣ እሱ በከፈለው ክፍያ እማንድን ከሆነ፣ በሌላ መንገድ የምንድን ከሆነ ለምን ይሄንን ሁሉ ስቃይ ተሰቃየ? ለምን ከሰማይ ወረደ? ለምን ክብሩን ትቶ ዝቅ አለ? ለምን ተዋረደ? ለምን ተሰደበ? ለምን ተዘበተበት? ለምን ተገረፈ? ለምን ተተፋበት? ለምን በጥፊ ተመታ? ለምን ተሳቀቀ? ለምን ተጨነቀ? ለምን ተሰቃየ? ለምን ጸለየ? ለምን የደም ላብ አላበው? በቀላሉ ሌላ መንገዶች አሁን እኛ ሰው ጸልዩልን የምንድን ከሆነ ወይም የተለያየ ሃይማኖቶችን በመከተል ሌላ ኦፕሽኖች ካሉን ለምን በዚህ ሁሉ አለፈና? እባካችሁን ትንሽ ደቂቃ ወስዳችሁ ኢየሱስ ክርስቶስ ለምን እሱ ብቻ ስለሆነ ነው መዳኛው መንገድ እና ቁጭ ብለን ልንጠይቅ ያስፈልገናል። ይህን ሁሉ ኢየሱስ ክርስቶስ የመሞት ዝም ብሎ ሙትት ሳይሆን ይህን ሁሉ የተሰቃየበት ምክንያት የግዴታ ኢየሱስ ክርስቶስ የግዴታ ስለሚያስፈልገን ነው። ሞተልኝ እወድሃለሁ አለኝ። ማንም ሌላኝ ፈቃደኛ አይደለም። ኢየሱስ ስላለኝ ነው ሌላ የሚለኝ። በስጋና በደም ተካፈለ። it's a pregnant word። ዝም ብሎ የምናልፈው ቃል አይደለም። ሲቃዩ፣ ሞቱ፣ ክህነቱ፣ ቤዛነቱ፣ ድነቱ በሙሉ ተሰብስቦ እዚህ ውስጥ ነው ያለው። በስጋና በደም ተካፈለ። አዳኜ እምለው እዛ ውስጥ ነው። ቤዛዬ እምለው እዛ ውስጥ ነው። ሳልቬሽን ድነት ለሰው ልጆች በነፃ የታደለው እኔ እንዲሁ በነፃ ብዬ ዘምራለሁ እንጂ ነገሩ በነፃ ነው እንዴ? እኔ በነፃ ላገኘው እንጂ እግዚአብሔር ይሄንን ለኔ ለመስጠት ልጅ ከፍሏል። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይናገራል? ፋሲካን ትንሣኤን በተመለከተ ስንል በዋናነት የእስራኤል ልጆች በግብፅ ባርነት በፈርዖን እጅ ስር እያሉ ጮሁ ወደ እግዚአብሔር። ከዚህ ስራት ከዚህ ጭቆና ነፃ አውጣን ብለው ሲጮሁ እግዚአብሔር ጸሎታቸውን ሰማ። ከዛ ሙሴን አስነሳውና ከግብፅ ባርነት ወጡ። የወጡበትን ጊዜ በማሰብ በየዓመቱ ቂጣና እንደገና ወይን አድርገው ይህንን በዓል በየዓመቱ ያከብራሉ። ፋሲካ ማለት ማለፍ ወይም መሻገር ማለት ስለሆነ ከግብፅ የወጡበትን ወይም የተሻገሩበትን በዓል በየዓመቱ አንድ ጊዜ ያከብሩታል። ስለዚህ ይሄ በዓል ሲከበር ጌታ ኢየሱስ ክርስቶስ ለድንግል ማርያም ተወልዶ አገልግሎቱን በጀመረበት ጊዜ ተከተሉኝ ያላቸውን ደቀ መዛሙርቱን ይዞ 3 ዓመት ወይም 3 ዓመት ተኩል አብሯቸው ስላሳለፈ በትንሹ 3 ጊዜ ፋሲካን አክብሯል ብለን እናምናለን። የመጀመሪያዎቹን 2 ፋሲካዎች ሲያከብር እንደ ማንኛውም አይሁዳዊ ወደ ኋላ እየተመለከተ አዎ አባቶቻችን ከግብፅ ባርነት ነፃ የወጡበት በዓል ነው እያለ ሲያከብር ቆየና
ሶስተኛውን ፋሲካ ግን ትክክለኛ የፋሲካ ትርጉም በሱ እንደሚፈጸም የኃጢአት ይቅርታ ለመስጠት ንጹሕ ደሙን እንደሚያፈስ ስጋው እንደሚቆረስ ስለሚያውቅ ለዚህም ስለሆነ የመጣው ሶስተኛውን ፋሲካ ግን እንደዚህ አድርጎ ቀየረው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ ቁጥር 28 እንደዚህ ብሎ ተናገረ ጌታ ኢየሱስ ክርስቶስ። ላንብበው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ ቁጥር 28 እንደዚህ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። እንግዲህ ተመልከቱ፣ ስታዩት ህብስት ነው ወይንም ቂጣ ነው። ይሄ ደግሞ ወይን ነው። ሐሙስ ይሄንን ከደቀ መዛሙርቱ ጋር በፋሲካ እያከበረ በተግባር በነጋታው ዓርብ ማለት ነው በመስቀል ላይ የሚቆረሰውን ስጋና የሚፈሰውን ደሙን እያሰበ ወደ ኋላ አይደለም ከዚህ በኋላ ፋሲካ የሚታሰብ ከዚህ በኋላ ወደፊት ነው የምታስቡት። ትክክለኛ ትርጉሙን የሚያገኘው እኔ ነገ በመስቀል ላይ ከሚቆረሰው ስጋዬና ከሚፈሰው ደሜ ጋር ነው የሚያያዘው ብሎ ይሄን ነገራቸው። ስለዚህ ፋሲካን ስናስብ እንደ አይሁዳውያን ከግብፅ ባርነት መውጫ ሳይሆን ከኃጢአት ባርነት በክርስቶስ ንጹሕ ደም መፍሰስ እና ስጋ መቆረስ ነፃ መውጣታችንን ነው የምናስበው ማለት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር ፋሲካችን ክርስቶስ ታርዷልና ይላል። በቀጥታ ትርጉሙን እንዴት እንዳስቀመጠው ተመልከቱ። ስለዚህ አሁንም ይሄን የ2017 ዓመተ ምህረት ፋሲካ ወይም ትንሣኤ ስናከብር ምን ማለት ነው ከተባለ እኛ ሁላችን የኃጢአት ባሮች ነን። አንድም ንጹሕ የለም፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። ታዲያ ምን ይሻላል ሰው ልጅ ሲባል አንድ መንገድ አለ በዳኝ አንድ ንጹሕ ደም አለ። መጥምቁ ዮሐንስ ሲናገር ኢየሱስን ሲመጣ አየውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ አስተዋወቀ። ድሮ የእስራኤል ልጆች ለኃጢአት ይቅርታ ለማግኘት በግ ያዘጋጁ ነበር። ኢየሱስ ሲመጣ ግን ከዚህ በኋላ ሰው በግ አያዘጋጅም ማለት ነው። ይኸው ደግሞ የእስራኤልን ኃጢአት አይደለም የዓለምን ኃጢአት የሚያስወግድ። ስለዚህ በዓለም ውስጥ ያለን ሁላችን የቀረበልን አንድ መስዋዕት አለ፣ እሱም ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መስዋዕት ሆነ። ከዛስ በሶስተኛው ቀን ከሙታን ተነሳ። ይሄ ማለት መስዋዕቱ በእግዚአብሔር ዘንድ ተቀባይነት ማግኘት ነው። ስለዚህ ለደቀ መዛሙርቱ በሉ ይሄንን ወንጌል ስበኩ አላቸው። ምን ነበር የሐዋርያቱ መልእክት? የደቀ መዛሙርቱ መልእክት ስንል ይሄ ነበር መልእክታቸው። ዛሬም ቤተክርስቲያን ይሄንን ነው የምታስተላልፈው። ስለዚህ ፋሲካን ወይም ትንሣኤን መታሰቢያ አድርገን ይህንን በዓል ስናከብር ምን ማለት ነው ከተባለ ይሄ መልሳችን ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ከሙታን ተነሳ። ኢየሱስ ክርስቶስ ለኃጢአቴ ሞቷል ብሎ አንድ ሰው ቢያምን እና እንደተነሳም ቢያምን የዘላለም ሕይወት እንዳለው ይናገራልና እኛም ይህን በዓል ምክንያት በማድረግ ይህንኑ የሐዋርያቱን መልእክት እናንተ እናስተላልፋለን ማለት ነው። ይህን መልእክት ሰምታችሁ የበለጠ መረጃ ፈልጋለሁ እኔም ሕይወቴን ሙሉ በሙሉ ለዚህ መስዋዕት ለሆነልኝ ለሞተልኝ ጌታ ሰጣለሁ የምትሉ ካላችሁ ከዚህ በታች ባለው አድራሻ ልታገኙን ትችላላችሁ። በዛ ተገናኝተን ደግሞ የበለጠ እንወያያለን። እንግዲህ በድጋሚ እንኳን ለ2017 ዓመተ ምህረት ፋሲካ ወይንም የትንሣኤ በዓል ሁላችንን በሰላም አደረሰን ያለው ተባረኩ።